هلو السلام عليكم سيا. وعليكم السلام ورحمة الله وبركاته. እንዴትነ? አልহামዱሊላህ እንዴት ነሽ? አልহামዱሊላህ እኔ ምልህ እሺ አንድ ነገር ላዋየህ ነበር። ምን ነበር? በፊት በጣም ጠንካራ ነበርኩ። ሚገርምህ ለኢባዳ ጠንካራ ነበርኩ። ሰላት ላይ፣ ዚክር ላይ፣ ቁርአን ላይ ደስተኛ ነበርኩ። ግን አሁን የኢማን ጥፍጥና ርቆኛል እና ምን ትለኛለህ ሰያ? ማለት እንደዚህ አይነት ባህሪ መቼ ነው የተቀየረብሽ? መቼ ነው እንደዚህ የሆንሽው? ከመቼ ጀምሮ ነው? አይ በቃ ካገባሁ በኋላ እነዛ ሁሉ ነገሮች ቀሩ። በጣም ተዳከምኩኝ። የኢባዳ ጥፍጥናም ራቀኝ። እና በባልሽ ሐቅ ላይ እንዴት ነሽ አሁን ካገባሽ በኋላ ይሄ ነገር ከመጣ? እና ሀያት በባልሽ ሐቅ ላይ ያለሽ እስኪ ንገሪኝ። አይ ሰያ እኔ የቁርአን የጾም የሰላት ጥፍጥና ራቀኝ ያልኩ አንተ ስለባል ትጠይቀኛለህ? አይ አው መሆን አለበት። ይሄንን ካልጠየቅኩኝ ችግሩን ማግኘት አይቻልም። ምክንያቱም ባልሽ ላይ ያለሽን ሐቅ ማወቅ አለብኝ። ከዛ በፊት ከሆነ ጠንካራ የሆንሽው ከዛ በኋላ ላይ ደግሞ እንደዚህ ደካማ ከሆንሽ የኢማን ጥፍጥናን ካጣሽ ከራቀሽ ባልሽ ላይ ያለሽ አላቃ ግንኙነትሽ መጥፎ ከሆነ ብዬ ነው። በዚህ አጋጣሚ ደግሞ ረሱል ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ላ ተጂዱል መርአቱ አንዲት ሴት እኩል ታገኝ አትችልም ሐታ ቱአዲየ እስክታደርስ ድረስ ሐቅ ዘውጂሃ የዘውጇን ሐቅ የባሏን ሐቅ እስክታደርስ ድረስ የኢማንን ጥፍጥና አታገኘውም ብለዋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ለዚህም ነው እህቴ ይሄንን ሐሳብ ያነሳውልሽ። ምናልባት ባልሽ ጋር ያለው አላቃ ግንኙነትሽ ወይም ደግሞ ለባልሽ ያለሽ ቀረቤታና ለባልሽ የምታሳየው ክብር ምን አይነት እንደሆነ ማወቅ የፈለኩትም ለዛ ነው። አላህ እና ምን ይሻለኛል? የሚሻለው ነገርማ እህቴ አንዲት ሴት ለባሏ ምን ያክል ሐቋን መወጣት እንዳለባት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመከሯት መልኩ መሆን ይኖርበታል። የባል ሐቅ በጣም ከባድ ነው እዚህ ምድር ላይ። በሚገርም ሁኔታ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲገልጹት የባልን ሐቅ በዚህ ምድር ላይ አንዲት ሴት መስገድ አይበቃላትም እንጂ ለፍጡር መስገድ የለባትም እንጂ ትስገድ ቢባል ኖሮ ለባሏ ሱጁድ እንድታደርግ በታዘዘች ነበር ከማለት ነበር የባልን ሐቅ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የገለጹት። ባል ትልቅ የሆነ ሐቅ አለው። ሱና ጾምን እየጾምሽ ሊሆን ይችላል። ነገር ግን ባልሽ በዛ ሰዓት እንኳን ጾምሽን የሚያፈርስ ነገርን ቢጠይቅሽ አንቺ እምቢ ማለት እንደሌለብሽ ታውቂያለሽ። ለዚህም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተናገሩትን ሐዲስ ማስታወስ ይኖርብሻል። ሱና ጾም እንኳን እንዲሁም ሱና የሆኑ ነገሮች እንኳን ሊያቋርጥብሽ የሚችል የሆነን ሐቅ ነው አላህ Subhanahu Wa Ta'ala የሰጠው ለሱ። ስለዚህ የባልሽን ሐቅ ሳታማይ ባልሽን መብቱን ሳትጠብቂለትና ለባልሽ ታዛዥና የኡነት ለባልሽ ታማኝ እስካልሆንሽ ድረስ በፍጹም ስኬታማ አትሆኝም። ከዛ በፊት መሰራቸው መልካም ስራዎችም ሐላዋ ጥፍጥናቸው ይርቃል። ቅድም ሐዲሱን እንደገለጽኩት ማለት ነው። በአካል አብሯት ሲኖርና አብሯት ሲሆን ሐቁን በሙሉ ትጠብቃለች። ከሷ እንኳን ርቆ ቢሄድ እንኳን የቤቱን ሐቅና የቤተሰቡን ሐቅ እንዲሁም በሚስትነት ያለውን ክብር ጠብቃ ትኖራለች። ያቺ ሴት ናት ስኬታማና ለዒባዳ ቅን የሆነ ነገር ሊኖራት የሚችል